ዝናን ታውቂዋለሽ? ዝና ምንድነው የሚሰራው? ዳጣ የማህሌትን ቤት ታውቂዋለሽ? ዝና ቤቱ እስካሁን እንዳልተሸጠ ለማህሌት ነግሯት ነበረ። ዛሬ ላይ እሷ በፍጥነት ሄዳ በብሩኬ ላይ ክስ መስርታለች። በእርግጥ ብሩኬን ፍለጋ ወደ ቤት ሄደች ቢሆንም ነገር ግን ብሩኬን በቀላሉ ልታገኘው ስላልቻለች ለቅድስት ይህንን ወረቀት ስጭልኝ በማለትም ሰጥታታለች። ሆኖም ቤቱ እንዳልተሸጠ የሰሙት ቤተሰቦችም እንዴት አድርጎ ምሳሌን አሳከማት የሚለው ግራ ጋብቷቸዋል። ብቻ በሁላቸውም ጥያቄ የፈጠረባቸው ቢሆንም በስከ መጨረሻ ማህሌት ይህንን ክስ መመስረቷ ግን ዋጋ እንደሚያስከፍላት በተለይ በብሩኬ ወንድም ዛቻና ማስፈራሪያ ደርሶባቸዋል። በስከ መጨረሻም የማህሌትንና የኤፍራታን ቤት ማየት እፈልጋለሁ በማለትም ወደ ቤታቸው አምርቷል። ማህሌት በበኩሏ ጉዳ ፈልቷል። ምክንያቱም በብሩኬ ላይ ክስ እንደመሰረተች የሰማው ዝና ምስጋናን እቀበላለሁ ስትል በምትኩ ግን ጉርቧን አንቆ መከራዋን ሲያበላት ነበረ። እባክን ዝና ይቅር በለኝ ተሳስቻለሁ በማለት ይቅርታ ብትጠይቀውም ለዚህ ስራሽ ሞት ይገባሻል በማለትም በስከ መጨረሻ ከባዱን ውሳኔ ወስኖባታል። ማህሌት ምን ላይ እናገኛታለን? እስኪ አብረን የምንከታተል ይሆናል። ምሳሌ ድራማ ክፍል 73 ምን አዲስ ነገር አለ? የብሩክ ወንድም መድብብ ከተቀላቀላቸው በኋላ የነብሩኬ ግሩፕ እጅግ በጣም አደገኛ እየሆነ መጥቷል። ማለትም ለዝናና ለማህሌት ፈታኙን ህይወት እያስተናገዱ ነው። እንግዲህ ዛሬ ላይ ሉላን ለማግኘት የማያስሰው ተራራ የማይፈልገው ሸለቆ የለም። ነገር ግን ሉላን በቀላሉ ሊያገኛት አልቻለም። ማህሌትን ጓደኛ አድርጎ ከእሷ ጋራም ብዙ ነገሮች ማድረግ ቢችሉም ነገር ግን ማህሌትም ሊሳካላት አልቻለም። በእርግጥ እሷ ቤቱን ለማስገዛት ከዝና ጋራ ያላትን ቁርኝነት በከፍተኛ ሁኔታ ያጠበቀች ቢሆንም ነገር ግን ማህሌት በፍጹም ሊሳካላት አልቻለም። ታዲያ ዛሬ ላይ በማህሌት ፊቱን እየዞረባትና የበለጠ እንደተለመደው በስድብ ያጠርግዳት ገብቷል። ሆኖም ዛሬ ላይ እንደዛው በፍለጋ ላይ ሳለ ይከታተላቸው ስለነበረ የብሩኬ ወንድም ምን ፈልጎ ነው በማለትም በተለይ ከሞገሴ ጋራ በተገናኙበት ወቅትም ሁኔታውን በግልጽ አስረድቶታል። ወንድ ልጅ አይደለ እንዴ እንዴት ትፈራለህ በማለትም ዝና በመጣበት በቦክስ ዘርሮትም ክፉኛ ተጎድቶ ነበረ። ታዲያ በዚህ እየተመሰለሰለና ራሱን መቆጣጠር የማይችልበት ደረጃ የደረሰው ዝና ምንም ማድረግ የማይችልበት ደረጃ መድረሱንም ተገንዝቧል። ቅድስትም የብሩኬ ወጥቶ መቅረት ክፉኛ አሳስቧታል። ምናልባትም እኔ ሽማግሌ ላክ ስላልኩት በዚህ ተደናግጦ ይሆን እንዴ ከቤት ወጥቶ የጠፋው? ይህንን ማድረግ ስህተት ይሆን እያለችም ከራሷ ጋር እየተመሰለሰለች ትገኛለች። ሆኖም የብሩኬ ወንድምም ጉዳዩን ለፖሊስ ማሳወቅ ይኖርብኛል፣ ካላንዳች ነገር እንዴት እንደዋዛ እንደወጣ ይቀራል እያለም እሱም ለከፍተኛ ጭንቀት ተዳርጓል። ምሳሌ በበኩሏ አጎቷን ስላገኘች እጅግ በጣም ደስ ብሏታል። ሆኖም ከአጎቷ ጋራም አሁን እንዳባት ብሩኬን ተክቶ እየተንከባከባት ይገኛል። ዛሬ ላይ ታዲያ ማህሌትና ኤፍራታ ግን ዋጋቸውን ማግኘት እንዳለባቸው በተለይ ደግሞ ብዙ በደል ስላደረሱበት ማህሌትና ኤፍራታ ወደፊትም እንደማይለቃቸው እየዛተባቸው ይገኛል። በሌላ በኩል ሞገሴም ያየውን ፈተና ስላየ አሁን ላይ ዝና እየተከታተላቸው እንደሆነና በፍጹም ሊታኛላቸው እንዳልቻለም ለሉላ ነግሯታል። በእርግጥ ሉላም ይህንን ሀገር ትተን እስካልተሰደድን ድረስ በጭራሽ አይተኛልንም በማለትም ለሞገሴ እየነገረችው ነበረ። ማህሌትም ጥቅማን ነውና የምታሳድደው አሁን ላይ የብሩኬ ቤት እስካልተሸጠ ድረስ ክስ መመስረት አለብኝ በማለት ቆርጣ ተነስታለች። ታዲያ ይህንን ወረቀት ካጻፈች በኋላም የክስ ፋይሉን ለቅድስት ለመስጠት ወደ ቤት በምትመጣበት ሰዓት ገና በር ሲንኳኳ ብሩኬ ስለመሰላቸው እጅግ በጣም ደስ ነበር ያላቸው። ነገር ግን ያልጠበቁት እንግዳ ክስተት ከማህሌት በኩል የቤት ክስ ላይ መስርታ ወረቀት እንኪ ለብሩኬ ሲመጣ ስጪው ማለቷ ለነ ቅድስት ግራ አጋብቷቸዋል። ምክንያቱም ምሳሌ ውጭ ሀገር ድረስ የሄደችው የትኛው ቤት ተሽጦ ነው? እንዴትስ ሊሆን ይችላል? ብሩኬ ቤቱን አልሸጠውም ማለት ነው? ለማንኛውም አጠያቂ ጉዳይ ነው። ሁሉንም ወደፊት የምናየው ይሆናል በማለትም ሌላ አዲስ ክስተት ተፈጥሮባቸዋል።
ዝናም ሉላን ካጣት እንግዲህ ሰንበት በት ብሏል። በቀላሉም ሊያገኛት ስላልቻለ አሁንም ማህሌትን ምን ማድረግ አለብኝ እያለ እሷን እንዳማካሪ ቢቀጥራትም ማህሌት ግን ስለ ሉላ ጉዳይ ለምን ተስፋ አትቆርጥም? በዙሪያ የከበቡ ሴቶች እያሉ እሷ ላይ መፍጠጥህ ምን ማለት ነው እያለች በዝና በኩል ያለውን ደካማ ጎን ለመጠቀም ብትሞክርም በፍጹም ማህሌት እየተሳካላት አይደለም። በምላሹ ከዝና የሚመለስላት ነገር እጅግ በሚያሳዝን ሁኔታ ክብሯን በሚያዋርድ ሁኔታ ነበረ። በሌላ በኩል ዳጣም እንግዲህ ቤተሰቦቿን ካገኘች በኋላ አለባበስ ስታይሏ በሙሉ ተቀይሯል። ታዲያ ከቤተሰቦችሽ መካከል ማንን አገኘሽ? እነማንስ ምን አሉሽ? የሚሉ ከቅድስትና ከምሳሌ ጥያቄዎች እየተከተሉላት ነው። ከቤተሰቦቿ መካከል ውሃ የምትባለው እህቷን እንደምትወዳትና ስለ እናቷ ግን ምንም አዲስ መረጃ እንደሌላትም እየነገረቻቸው ነው። ዳጣን ንግግር ተከትሎ ምሳሌ እኔስ እህትና ወንድም ማን ይሆነኛል በማለትም እየጠየቀቻት ነበረ። ይህንን ተከትሎ ዳጣ እኔ እህት ሆንሻለሁ፣ ወንድም ደግሞ ቅድስት ትወልድልሻለች በማለትም ነግራታለች። ቅድስት እኮ ባል የላትም፣ ልጅ የሚወለደው ደግሞ ከባል ነው፣ እሱን ወደፊት የምታዩ ይሆናል በማለትም ዳጣ መልሳላታለች። እንግዲህ ምሳሌ በግልጽ ያልተገለጸላት የብሩኬና የቅድስት የፍቅር ግንኙነት በደንብ እየተረዳችውም አይመስልም። ቅድስትም በብሩኬ ወጥቶ መቅረት ክፉኛ አሳስቧታል። ምን ሆኖ ይሆን እያለችም በጣም እየተጨናነቀች ነው። ወንድሙም ለብዙ ጊዜ እስር ቤት ቆይቶ አሁን ወንድሙን ማግኘት ሲችል፣ ነገር ግን በፍጹም ብሩኬን በቀላሉ ሊያገኘው አልቻለም። ስልክ በተደጋጋሚ ሞክረውለት ስልኩም እየሰራላቸው ስላልሆነ ብሩኬ በደህናው አይደለም በማለት ከፍተኛ ጭንቀት ተዳርገዋል። እነሱ ብቻ አይደሉም፣ ጓደኛው ሞገሴስ ምን አግኝቶት ይሆን እያለ እሱም በበኩሉ በጣም እየተጨናነቀ ነው። ሉላም ስለ ዝና ዛሬ ላይ ለሞገሴ ስታጫውተው ነበረ። ማለትም ዝና በወንጀል እጁ የተጨማለቀ እያንዳንዱ ሀብት ያካበተውም በህገ ወጥ መንገድ ብዙ ወንጀሎችን እየሰራ በተለይ ደግሞ በህገወጥ ዝውውር እጁ እንዳለበትም እየገለጸችለት ነበረ። ሞገሴም ራሱ በህገወጥ ገንዘብ እንዲሁ ማከማቸት እንደቻለና ጥሩ የሀብት ማማም እንደደረሰ ሲያጫውታት ነበር። ሆኖም በዚህ አእምሮ እረፍት እንደሌለውና በመጨረሻም ደግሞ ይህ ገንዘብ ታግዶ ዛሬ ላይ ባዶ እጁን እንደቀረም ሲያጫውታት ነበር። ዝና ግን አእምሮ ማሰቢያ የለውም። አይደለም በህገወጥ ዙሪያ ይቅርና እኔ ላይስ ወንጀል ሲሰራ አይደል እንዴ የቆየው? ለማህሌት ቢነግራት በጣም ጥቂቱን ነው፣ እሱ ግን ከጀርባ ብዙ ነገር ይሰራል በማለትም እየገለጸችለት ነበረ። ማህሌትም በብሩኬ ላይ ቤቱን አገኛለሁ በሚል በከፈተችው ፋይል ዙሪያ ቅድስት ለብሩኬ ወንድም ለመናገር እጅግ በጣም ፈርታ ነበረ። ሆኖም ብዙ ስታምሰለስል ስታወጣ ስታወርድ ቆይታ ነው እንግዲህ ጉዳዩን በግልጽ ልታስረዳው የቻለችው። አንድ ነገር ላስቸግር ነበር ጋሽ፣ አሁንም ማህሌት አልተኛችልንም። የብሩኬ ቤት እንዳልተሸጠና አሁን ማህሌት ፋይል ከፍታ ቤቴን አስመልሳለሁ እያለች ነው። ስለዚህ ጉዳይ ምን ትላለህ? ማህሌትንና ኤፍራታን አንድ ሊባሉ ይገባል በማለትም ለብሩኬ ወንድም ነግረዋለች። ሆኖም የብሩኬ ወንድም እጅግ በጣም ተበሳጭቶ ነበረ። ወደሆኑ ከተቀመጠበት ተነስቶ የማህሌትና የኤፍራታን መኖሪያ አድራሻ ታውቃላችሁ በማለትም ጠይቋል። ሆኖም ዳጣ በስነ ስርዓት ታውቃለሁ በማለት ለብሩኬ ወንድም ልታሳያቸውም ወስደዋለች። በእነሱ ላይ ምን ሊፈጥር ይችላል? እንግዲህ የብሩኬ ወንድም መጥቶ እነሱን መቀላቀላቸው እጅግ በጣም ለነ ማህሌት አደገኛ እየሆነ መጥቷል። እነ ማህሌት ምንም ማድረግ የማይችሉበት ደረጃ ደርሰዋል። በእርግጥም ማህሌት ምንጊዜም ውርደት ነው። ዛሬም በከፍተኛ ሁኔታ ውርደቷን ተከናንባለች። ዝናም ከማህሌት ጋር ተገናኝቶ እሱ ስለ ሉላ ጉዳይ እየተምሰለሰለና ሉላን የሚያገኝበትን አቅጣጫ አንድ መፍትሄ አገኛለሁ በሚል ማህሌትን የቀረባት ሲሆን ማህሌት ግን የራሷን ጥቅም በማስላት ቤት የምታገኝበትን ሁኔታ እያመቻቸች ነው። ብሩኬ ቤት አልተሸጠም ብለኛል አይደለ? ስለዚህ እኔም በብሩኬ ላይ ክስ መስርቻለሁ በሚል እንደ ጀብድ እያወራችሁ ነበረ። ማህሌት በበኩሏ ያሰበችው ከዝና ጀብድን አገኛለሁ በሚል ስሜት ነበር ይህንን የተናገረችው። እንዴት ቤቱ ድረስ ሄደሽ በግልጽ የተፈጠረውን ነገር ትናገሪያለሽ? አንቺ ማለት ማህይም ነሽ እያለ እንደተለመደ በጣም አስጠሊታ የሆነ ስድብም እያነሳ ሲያሸክማት ነበር። በስከ መጨረሻም ማህሌትን እንቅ አድርጎ ይዟታል።
እባክህን ዝና ልቀቀኝ፣ አትግደለኝ፣ ይቅርታ እያለችም እየተማጸነችው ነው። ዝና ግን በፍጹም አልሰማሽም ብሎ እያንገዳገዳት ይገኛል። እንግዲህ ማህሌትም የሞት ጣር ደርሳ ፈተናዋን እያየች ነው። ማህሌት በእርግጥም የኤፍራታን ምክር ብትሰማ ኑሮ እዚህ ባልደረሰች። ዝና ምናልባትም ተጠቅሞ ይተፋሻል፣ አርፈሽ ተቀመጭ፣ ይህንን ሰው አትመኘው በማለት አስጠንቅቃት ነበረ። ነገር ግን ቤቴን ሳላገኝ ወደኋላ አልመለስም፣ ዝና ያለው ደግሞ እውነትም ይፈጸማል በማለት እንግዲህ እስከ መጨረሻው አምነው ነበር። ነገር ግን አሁን ስድዋን እያጠጣትና ሌሎች ወንዶች በሚደርስበት ጥቃትም እሷን የበቀል ጥግ እያሳያት ይገኛል። እስከ መጨረሻም እንግዲህ የጠላት ወዳጅ ነውና አብረን ተመካክረን ጠላቶቻችን እናጥቃ የተባባሉት ማህሌትና ዝና ይኸው እርስ በርሳቸው መበላላቱን ቀጥለውበታል። ብሩኬ ወንድምም አፋቸውን ሊያስይዛቸው ወደ ቤታቸው አምርቷል። ምናልባትም ከቤት በሚሄድበት ሰዓት ከኤፍራታ ጋር ነው ሊገጣጠም የሚችለው፣ ምክንያቱም ማህሌትና ዝና አንድ ላይ እስከሆኑ ድረስ። ሆኖም ይህ ሰው ምን አዲስ ትዕይንት ያሳየን ይሆን? በሚቀጥለው ክፍል አብረን የምንከታተለው ይሆናል። ለዛሬ ምሳሌ ድራማ ክፍል 73 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።